አንድ ትልቅ የጫማ ኩባንያ አዲስ ገበያ ለመፈለግ ሁለት የሽያጭ ባለሙያዎችን ወደ አንዲት ራቅ ያለች ደሴት ላከ። ሁለቱም ደሴቷ ላይ ደርሰው ያዩት ነገር አንድ አይነት ነበር። በባዶ እግራቸው የሚሄዱ ብዙ ሰዎች። በአካባቢው ጫማ የሚያደርግ አንድም ሰው አልነበረም። የመጀመሪያው የሽያጭ ባለሙያ በፍርሃትና በተስፋ መቁረጥ ስሜት ውስጥ ሆኖ ቁጭ አለ። እናም ለኩባንያው ዋና መስሪያ ቤት ወደ ቤቴ ልመለስ ነው፣ እዚህ ምንም ተስፋ የለም፣ ማንም ሰው ጫማ አያደርግም፣ ጫማ መሸጥ በፍጹም የማይቻል ነገር ነው የሚል መልእክት ላከ። ሁለተኛው የሽያጭ ባለሙያ ግን በደስታ እየፈነጠዘ ታላቅ እድል ነው፣ ቶሎ ብላችሁ በሺዎች የሚቆጠሩ ጫማዎችን ላኩልኝ፣ እዚህ ያለ ሰው ሁሉ ገና ጫማ አላደረገም፣ ገበያው ሙሉ በሙሉ የኛ ነው ብሎ መልእክት ላከ። ሁኔታው አንድ ነው፣ እይታው ግን ይለያያል። አንደኛው ችግር ሲያይ፣ ሁለተኛው ግን እድል ወይም ደግሞ ኦፖርቹኒቲ ያይ። ታዲያ ዛሬ አንተ በህይወትህ የምታየው ምንድን ነው? አሁን ያሉብህን ችግሮች ወይስ ትልቁ ህልምህ? አእምሮ ችግር ላይ ካተኮረ ችግር ብቻ ታያለህ። እድል ላይ ካተኮረ ግን በየቦታው ስኬትን ይገጥመሃል ይላል የኤንኤልፒ ሳይንስ። ስለዚህ አሁኑ እይታህን ቀይር። በዓላማ መኖር፣ በራዕይ መምራት። ኢቲአይ